አቤላ የት ነች ሄርሜላ? ሄርሜላ ያለችበትን ቦታ ካላሳየኝ እኔ አንተን ከዚህ ምድር ላይ አጠፋለሁ። እኔ ቡቻ የአብሬሽና የሩታ ጠባቂ ነኝ። የአብሬሽና የሩታ ቦዲጋርድ ነኝ። የያዝኩት ሽጉጥ የውሸት ምናምን መጫወቻ እንዳይመስልህ፣ እውነተኛ ነው። ሲጥ ነው የማደርግህ። ትላንትና ብሩክን እንዴት እንዳደረግኩት አይተሃል አይደለም? በጣም ነው ያስጨነቅኩት። በጣም ረግጬዋለሁ። ከአሁን በኋላ ድርሽ አልልም፣ ከመሀላቸው አልገባም ብሏል ማለት ነው። ደግሞ ያቺ ሄርሜላ ያለችበትን ካላሳየኝ ትጎረራለህ እንዳንተ። እኔ ቡቻ እኮ ጉረኛ አይደለሁም። በቃ እኔ ቡቻ አንድ በጉራ የሰራው ቪዲዮ የለም። ሁሉም በቃ አምኜበት ትክክለኛ ነገር የሰራሁት አምናለሁ ማለት ነው። እኔ ቡቻ በአብሬሽና በሩታ የመጣ አጠፋዋለሁ። የያዝኩት ይሄ መጫወቻ አይደለም፣ የልጆች መጫወቻ ምናምን። በነገራችን ላይ እንደዚህ እንዳደረጋችሁ እንዳስፈራራችሁና እንዳስጠነቀቃችሁ እንድረግጣችሁ ያዘዙኝ የአብሬሽና የሩታ በጎች ናቸው። ማለቴ ይቅርታ በግ ስትል ሰምቻለሁ። ሉሉ የምትባለው ማለት ነው። ሉሉ የምትባል ያኔ ትንንሾች ዩቱበሮች አሉ አይደለ? እሷ በጎች ትላቸዋለች ማለት ነው። እነሱ በጎች አይደሉም፣ ጀግኖች ናቸው ማለት ነው። እና የአብሬሽና የሩታ ደጋፊዎች እነሱ ናቸው። እንደውም አዋተው ብሩን ማለት ይሄንን ሽጉጥ የገዙልኝ እነሱ ናቸው። ብር ልከው ሽጉጥ የገዙልኝ እናንተን እንድረቅጣችሁ ማለት ነው። እነሱ ለአብሬሽና ለሩታ ህይወታቸውንም ይሰጣሉ፣ ኩላሊታቸውንም ይሰጣሉ። ታውቃላችሁ አይደል? ልባቸውንም ሰጥተዋል። ያው አለ አይደል? በአመልየ በዚህ ጋር አውጥተው አልሰጡም እንጂ ሰጥተዋቸዋል ማለት ነው። እና እኔ ቡቻ ልጎረር አይደለም። አንድ በጉራ የሰራው ቪዲዮ የለም ከመጣው ጀምሬ ማለት ነው። በቃ እና ያስኩት ሽጉጥ እውነተኛ ነው። አቤላ እኔ ከፈለክ ማለት ነው አቀባብለዋለሁ። መለማመጃ ነው ማደርገህ ባይዘው ማለት ነው። እስካሁን እኔ ለማንም ተጠቅሜው አላውቅም። ካንተ ላይ ግን እጀምረዋለሁ። ብሩክን ትላንትና ከጃጅሎ ነበረ ማለት ነው። ግን በቃ አሳዘነኝ። ያጠፋውን ጥፋት አመነ። ከአሁን በኋላ በአብሬሽና በሩታ ህይወት አልገባም ብሎ ወጥቷል። ሁለተኛ ከገባ ግን እረግጠዋለሁ ማለት ነው። ገባችሁ አይደል? ስለዚህ እኔ ቡቻ ማለት ነው እንደምታውኝ ጉረኛ አይደለሁም። የያዝኩትም ሽጉጥ እውነተኛ ነው። እኔ ቡቻ የቡታጅራ ጉረኛ አይደለሁም። እውነተኛ በቃ ላመንኩበት ነገር የማደርግ ነኝ። ገባችሁ አይደል? ይሄ ውሸት ምናምን ቪዲዮ አይደለም። ካሜራ ደቅኜ የማስፈራራው ለምን መሰላችሁ? ለዶላር ወይም ለቪው ለሰብስክራይብ ምናምን ብዬ አይደለም እንዴ። በቃ እናንተ እንድታው ሽጉጡን የገዛችሁልኝ በጎች ማለቴ ወዳጆች እንድታውልኝ ስለፈለኩኝ ለእናንተ ለማሳየት ብዬ ነው እንጂ ካሜራ ሳደቅን አጠፋችኋለሁ ሶስቱን ማለት ነው። ብሩክንና ሄርሜላም ደግሞ በቃ ያለችበትን ካላሳየኝ ይሄን አጠፋዋለሁ። አቤላ አንተ አጠፋሃለሁ፣ በቃ አጠፋሃለሁ ማለት ነው። ገባህ አይደለ? የያዝኩት ሽጉጥ መጫወቻ አይደለም ባይዘዌ ማለት ነው። የያዝኩት ሽጉጥ መጫወቻ ስላል አይደለ አጠፋለሁ። አናትህን እልህና በቃ አስወግዳለሁ ማለት ነው። ከዛ ወደ ማን ሄዳለሁ መሰለ? ላመጣት ይቺ ሄርሜላ የምትባለውን ሴት ጎትተህ ላይ ያመጣት አንተን አይደለ? ስለዚህ እሷን ደግሞ ከገባችበት ጉድጓድ አውጥቼ አጠፋታለሁ ማለት ነው። ከአብሬሽና ከሩታ መሀል የገባ ይጠፋል። እመኑኝ። እኔ ቡቻ ጉትቻ ማለት ነው። እኔ ቡቻ ጉትቻ አልምራቸው ማለት ነው። ነገር እንደ እናንተ ተስተካከል እንጂ ተስተካከል እና ራሷን እያጠፋች ነው እንዳይለኝ ዩቱብ ማለት ነው። እና ማለት ነው በነገራችን ላይ ይሄ ማለት ነው በጎች ይሄ መጫወቻ እንትን ነው ባይዘው ማለት ነው። እና እንዴት ናችሁ? ጎበዝ ቡቻ የጀግና ወንድ ነህ። የሩታዬ መከታ፣ የሩታዬ ወንድም። አፈር ብሉ። ምን ታረጋላችሁ እናንተ? ጅል መሆናችሁን አቅ ነበር፣ ግን አረጋገጥኩ አሁን በደንብ ማለት ነው። የመጫወቻ ሽጉጥና የልጆች መጫወቻ ሽጉጥና እውነተኛ ሽጉጥ አታውቁም? እንደዚህ ብሎ እውነተኛ ሽጉጥ ዝም ብሎ በሚዲያ ይወጣል እንዴ? እንኳን አይደለም ይሄ እውነተኛ ኢትዮጵያ ላይ እኔ የመጫወቻ ራሱ ያው ካሜራውን ተጠቅመው አስወግደውት ነው ያን እንትን ብለውት ነው እንጂ የሚያዙላ አይመስለኝም ኢትዮጵያ ላይ ማለት ነው። እንዴት እናንተ እውነተኛ ሽጉጥ ይዞ እዚህ ምጃጃን ይመስላችሁ? እናንተ ከብቶች። ምን አለች መሰላችሁ ኮሜንት ላይ? ኧረ እናንተ ጅልነት አውዝ ብል እናንተ ከምን ነው የተፈጠራችሁት ብዬ ጠይቃችሁ ነበረ። መልሱልኝ እንጂ የአብሬሽና በተለይ የሩታ ከብቶች በጣም በቃ በጣም ከከብት እንዴት ነው? የአሜሪካ ከብት ግን የአሜሪካ ላም ብዙ ወተት ትሰጣለች ማለት ነው። እናንተ ከየትኛው ናችሁ? ጥቅም አላቸው ከብቶችም እኮ። እናንተ ከምኑ ናችሁ? የጥቅም የማይውል ከብት አለ እንዴ እናንተ? ንገሩኝ። እውነት አሳማ፣ የምር አሳማዎች ናቸው። አሳማ ለምን ቻይናዎቹ ብቻ ናቸው የሚበሉት? ለስጋዋ ይበላ ህይወቷ አይጠቅም። በቃ እናንተ አሳማዎች የማትረቡ የመጫወቻ ሽጉጥና እውነተኛ አታውቁም እናንተ ደደቦች። እንዴ ስንት ሰው ነው የቡታጅራ ሰው ተጫወተባችሁ? የቡታጅራ ዩቲዩበር በቃ ቀለደባችሁ እናንተ ደደቦች። ምን አለች መሰላችሁ? አንቺ ጅል ማለት ፍቅር ታደሰ ማለት ነው። አቤላ ጀግና ወንድ ነክ። አራፈር በይ። በጣም ደነገጥኩኝ። ሽጉጥ ማስፈራሪያ ያደረገው እኮ ወንድ ከሆነ ይተኩሷ፣ ይድፋሽ። ምን ነው የሚተኩሰው? ሽጉጥ እኮ መጫወቻ ነው። የህፃናት መጫወቻ እኮ ነው።
የህፃናችሁ አረብ ቤት አሁን እናንተ መቼም አረብ ቤት ናችሁ አይደል? ያኔ የአረብ ቤት ቆሻሻ ጠራጊ ናችሁ መቼም። እኔ እንኳን አልጠርግም እኮ እኔ ቁጭ ብዬ ነው ተሞሽሬ ማለት ነው። እና እናንተ ማለት ነው የኔ ቤት አይቆሽም፣ ባይዘው ንጹህ ነው። ልጆቹ ምናምን ያለበት ማለት ነው የምትሰሩ ካላችሁ ይሄ ውሸት ሽጉጥ መጫወቻ ልጆች የሚጫወቱበት የለም እንዴ? አለ ሞልቷል እኮ። እናንተ ደደቦች ከምን የተፈጠራችሁት ስታስቡ እንዴ? ቡቻ በጣም ጉረኛ እኮ ነው። በጣም ነው የሚያስጠላኝ በነገራችን ላይ ማለት የሆነ ጉረኛ በቃ የሆነ ይነፋፋል። ይሄ ውስጡም የተነፋ ነው። ለነገሩ ሄር ምንጭ ማለት ስሟ የሩታ እህት ማለት ነው። ሆዷን አቅፎ ባል እንደሆነ ልጁ የሱ እንደሆነ እኮ እንደዚህ አድርጎ ሆዷ ላይ ጭኖ እኔ መጣሁ ማለት እና በጣም ጉረኛ ነው። በጣም ብሩክንም አስፈራራውታል። በጎቹ ናቸው በነገራችን የሽጉጡን ግዛ ብለው ሰጡት። ሽጉጥ ገዝታ አስፈራራልኝ ብለው ሰጡት። ከዛ የሽጉጡን ገንዘብ ለራሱ አደረገ። የመጫወቻ ገዛ ማለት የህፃናት መግዛት አይጠበቅበትም። የሆነ ቦታ ሰረቆ መምጣት ይችላል ማለት እንደዛ ለነገሩ ሰውየው ማለት ይሁንክ በቃ ምን ልበልህ ይሁንክ በቃ ዝም ብለህ በባዶ የምትነፋፋ ምናምን ነገር ነህ እንዴ አንተ። በታይ ጅል አግኝተህ ትጫወትባቸዋለህ እንዴ? አረ ሌላም ኮሜንት አለ። እነዚህ ጅሎች አሰዳቢዎች ሾፍ እንግዲህ እባክህ ይሄን ሽጉጥ ሄርሜላ ላይ ያዝልን የምትሉ ሄርሜላም ላይ ያዝልን የምትሉ ደደብ። ሄርሜላ እኮ የአብሬሽ ያክስቱ ልጅ ነች። ግን አንተ አብሬሽ ማለት ነው ያክስት ልጅ ጋር እንደዚህ መላላጥ ምናምን እንደሆነ በቃ አይደለ? በፈጣሪ አብሮ መተኛ ወይ እንደ ለቪዲዮስ ቢሆን እናንተ ዝሙተኞች ዝሙት እኮ ነው የምታስተምሩት እናንተ ማለት ነው። እና ቡቻ ጀግና የምትሉ ደደቦች ማለት ነው። እግዚአብሔርን ወንድ ማለት ቡቼ ነው። አውዝ ቢላ አንቺ ምን ነው ወንድ ውሸት እየዋሸባችሁ እኮ እናንተ ደደቦች እየዋሸባችሁ እኮ ነው። እናንተ መቼ ነው የምትነቁት? እናንተ ከብቶች ሁሉም ውሸታም እኮ ናቸው። ሁሉም ቡታጅራ የተባለ አንድ ጤነኛ የለም እኮ ውሸታውን የተዋሉ። እነዚህ በተለይ የአብረሽ ጀማ በጣም ውሸታም ናቸው። እናንተ ከብቶች አፈር ብሉ። አፈር ምን ታደርጋላችሁ? አጠቅሙም እኮ እውነት የአብረሽ እና የሩታ በጎች አጠቅሙ። ለቤተሰብ ማጠቅሙም ለራሳችሁ ማትሆንም በጎቹ ለሩታ ማለት ነው። ምሳሌ እነ ሸዊት ማለት ነው። ሩታ ንቂ እንጂ ምን ሆነሽ ነው? ኧረ በመድኃኔዓለም ምን ሆነሽ ነው? ግን ለምንድን ማለት አትማሉ። እውነቴን ነው የምላችሁ እናንተ የውሸታም ተከታይ ስለሆናችሁ አትማሉ። በአላህም አትባሉ፣ በሌላም አትማሉ። በቃ አሰዳቢዎች፣ እምነት አሰዳቢዎች ማለት ነው። ንቂ እንጂ በፈጣሪ በመድኃኔዓለም በእግዚአብሔር ምን ሆነሽ ነው? ቀስቅሷት ይሉና ቤቷ ሄዳችሁ ቀስቅሷት። ምን ሆነች ልጅቷ? እሷ እኮ ውሸት ነው የምትሰራው። ሩታ እኮ የውሸት ቪዲዮ ነው የምትሰራው። እና ለእናንተ ስትል ከውሸት ትራቅ። እናንተ ዶላር ትልኩላታላችሁ ማለት ዩቲዩብ የሚከፍላትን ያህል ትልኩላታላችሁ። እናንተ ብትልኩላት እኮ የወር ደመወዛችሁ ራሱ 1000 ሪያል 1000 ድርሃም ከዚያ እኮ አይበልጥም። የትም ሀገር ሆኖ ቤሩትም ሆኖ ምናምን በቃ ትንሽ ነው። እሷ ደግሞ እንደዚህ ተጃጅላ እንደዚህ ሁና የምታገኙ ዶላር በጣም ብዙ ነው። ታዲያ ለምንድን ነው እናንተን የምትሰማው? ሩታ በጎችን ለምን ትሰማለች? እናንተ ከበግነት አታልፉም፣ ከመበላት አታልፉም። ታዲያ እሷ የሚጠቅማትን ነው የምትከተለው ወይስ እናንተ? ጅል ነው፣ ለማንም አይጠቅምም። በጎቹ በግ ናቸው። እንኳን አይደለም ለሰው ለራሳችሁ አትሆኑም። በቃ ለማንም አትጠቅሙ። ጅል እኮ ናቸው የአብረሽና የሩታ በጎች። እንዲሁም የሩታ የቡታጅራ ዩቲዩበር ተከታዮች ማለት ነው። አረብ ሀገር የምትኖሩ በግ ናችሁ፣ ከብት ናችሁ፣ አሳማ ናችሁ። በቃ አትረቡም ማለት ነው። ማለት ገንዘብ የምትልኩ ምናምን ነገር ማለት ነው። እንደዚህ የምትጃጃሉ ውሸቱን እውነት የምታደርጉ ሌሎች እኮ ስማርቶች አሉ ውሸት እንደሆነ የሚያውቁ ማለት ነው። እና እናንተ በቃ እኔ እንጃ ግርም ትሉኛላችሁ ማለት ነው። ከምን የተፈጠራችሁት እናንተ? ለሩታ ምንም ናችሁ፣ ዜሮ ማለት ነው። ሩታ ማለት እኮ ቤተሰቦቿን ይካደች ማለት ሩታ ማለት ቤተሰቦቿን ስለ ቤተሰብ አትቆጥራቸውም። እና እናንተ ማን ስለሆናችሁ ነው ሩታ እናንተን የምታከብራችሁ? እናንተ የምትሉትን የምትሰማው እነማን ናችሁ? እናንተ ተራ በግ እኮ ናችሁ። የማንም መጠቀሚያ፣ የማንም መደበሪያ፣ ለራሳችሁ እንኳን ማትሆኑ እንኳን ለቤተሰባችሁ ማትቆ እንኳን አይደለም ለሌላ ሰው ማለት ደደብ እኮ ናችሁ። እና ምን አለሽ ሸዊትዬ? ሩታ አኮራችኋለሁ እንዳልሽኝ አኩርኝ እንጂ ቤተሰቦቿን ያላኮራች ሴት እንዴት እናንተን ታኮራል? ሩታ እኮ ቤተሰቦቿን ያላኮራች ነች። አታዩም እንዴ እናንተ? አይታችሁ አትረዱም እንዴ? በቪዲዮ ይዛቸው መጣች። ቪዲዮ ሼር አረገችላቸው። እህቷን ረዳቻት፣ ሼር አረገችላት ቪዲዮ። ሄዳ ቪዲዮ አብራ ሰራይ ጠቀመች ይላ። ታዲያ ቤተሰቦቿን ያረዳች እናንተ እንዴት ነው የምትረዳችሁ እንዴ? ቤተሰቦቿን ያላኮራች እንዴት ነው እናንተን የምታኮራችሁ? እና ቤተሰቦቿን አላኮራችም ሩታ ማለት ነው። ለምን አኮራችሁ አላልሽም ብላለች እኮ እናቴ ማኮራሻለሁ አባቴ ማኮራ ግን ሚዲያ ወጣ ነው የምታለቅሰው። ምንም የሚኮራ ነገር ምናምን የምትሰራው ማለት የሚያሳፍር ነው እንጂ የሚያኮራ አይደለም ሩታ የምትሰራው የሚያሳፍር ማለት ነው። እና ምንድነው የምታኮራችሁ እናንተ ደደቦች? ኧረ ወደዛ ሄዱ እናንተ ከብቶች። እንክ አንዳንድ ነሽ እንደ ሸወት አይነት ምናምን ጅሎች ማለት ነው። ሌሎችን ይዛችኋቸው አትሙቱ። አፈር ብሉና ማለት ነው። አዑዝ ቢላህ
ሌላው ደግሞ ሁለተኛው ፓርቲ ስለ ፍቅርዬ ነው የማወራው ማለት ነው። ፍቅርዬ ዛሬ መታለች። የመጣችውን በቲክቶክ ነው እንግዲህ ኮሜንታሮችን ማየት ታየት አድርጌያለሁ ማለት ነው። አንዳንድ ሰዎች ወንድሜ ሞተብኝ ብለሽ የለም እንዴ ወንድምሽ ተረሰ በቃ እንደዛ ያላችሁ ለእናንተ መልስ ለመስጠት ነው የፈለግኩት ማለት ነው። በመጀመሪያ ቪዲዮው ዛሬ ይሰራ ይቆይ አታውቁም ማለት ነው። ቪዲዮ እኮ ተሰርቶ ፕራይቬት ይቀመጣል። ገባችሁ አይደለ? ከዛ በፈለገችው ሰዓት መልእክት ትችላለች ማለት ዩቲዩብ ላይም ቲክቶክ ላይም ማለት ነው። ገባችሁ አይደለ? በሁለተኛ ደረጃ ደግሞ የሞተ ሰው ጋር አብሮ የሚሞት የለም። ይህን ታውቃላችሁ አይደለ? የሞተ ሰው ጋር አብሮ መሞት አይቻልም። በቃ ፈጣሪ በሰዓቱ ሁሉንም ይወስዳል ማለት ነው። እና የሞተ ጋር አብሮ መሞት ስለማይቻል ፍቅርዬ ዘና ማለት የለባትም ማለት አንድ ሰው ውስጡ ደስተኛ ባይሆንም ውስጡ ቢጎዳም ለአሁን ግን ፈገግታውን ያሳያል። የውጭ ፈገግታ ማለት ነው። ገባችሁ አይደለ? እና ግዴታው ያው ዘመዷ ያክስቷ ልጅ ነው በነገራችን ላይ እንደዛ መሰለኝ አሉኝ። እና እሱ ስለሞተ ብላ ፍቅርዬ መቼ ማብራት ሞትም ወይም ራሷን አታጠፋላችሁም ወይም ደግሞ እያለቀሰች ምን ሆናችኋል እንዴ? ብዙ ቀኗ እኮ ከሚዲያ ከጠፋች ከሳምንት አይበልጣትም ጠፋች እኮ ማለት ነው። ስለዚህ ያን ያልሆነ ኮሜንት ባትኮምቱ ጥሩ ነው ባይኔ ማለት ነው። ይች ልጅ ውስጧ ብታዝንም ላውን ደግሞ ደስተኛ ለመምሰል ግድ ነው። ገባቸው። ሁላችንም እኛ ይችን ህይወት ስንኖራት ደስተኛ ሆነን አይደለም። ብዙ የሚከፋ ልጆች አሉ። ብዙ ውስጣችን ደስተኛ ያላደለ ልጆች አለን እና የሞተ ጋር ደግሞ መሞት አንችልም። ያልሆነ ኮሜንት አትጻፉላለሁ። ፍቅርዬ በዩቲዩብ እንደምትመጪ ተስፋለኝ ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። እወዳችኋለሁ። እኔ እኮ በጎችዬም እወዳችኋለሁ ማለት ነው። እንደዛ ነገር በቃ ካጠፋው ይቅርታ።